እሺ ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውጭም በሀገር ውስጥም ያላችሁ ውድ የቻናሌ ተከታዮች በዚህ ቪዲዮ ትማሩበታላችሁ በማለት ይህንን የአማርኛ ፊደላቶችን በእንግሊዘኛ ሌተሮች በኮንሶናንትና በወርድ ሌተር እንዴት እንደሚጻፉ በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት በዚህ ቪዲዮ ትማሩበታላችሁ፣ ቁም ነገር ታገኙበታላችሁ በየበማሰብ ይህንን ቪዲዮ ይዤላችሁ ብቅ ብያለሁ። ስለዚህ እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ በመላው ዓለም ተደራሽ እንዲሆንና ማወቅ ያልቻሉ ዜጎቻችን ማወቅ እንዲችሉበት እንዲማሩበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር እንደምትችሉ በዚሁ መልእክቴን ማሳወቅ እፈልጋለሁ። አሁን እንግዲህ የምናያቸው እኒህን የአማርኛ ፊደላቶችን በእንግሊዘኛ እንዴት እንደሚጻፉና እንዴት እንደሚነበቡ እናያቸዋለን። አብራችሁ ቆዩ። እሺ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እደግመዋለሁ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። የዘ ኮንሶናንት ማለች ዜድ ነች። ዜድ የዘ ኮንሶናንት ዜድ። ዘ ስንል ዜድ ኢ፣ ዙ ዜድ ዩ፣ ዚ ዜድ አይ፣ ዛ ዜድ ኤ፣ ዜ ዜድ አይ ኢ፣ ዝ ዜድ ብቻ፣ ዞ ዜድ ኦ። በጣም ጥሩ። እንግዲህ እቺ ዘ የምንላት ኮንሶናንት ሌተሯ ዜድ ነች። ዜድ ደግሞ ከመጀመሪያ እስከ መጨረሻ አትቀየርም፣ አትለወጥም ማለት ነው። የሚቀየሩት ምኖች ናቸው? እነዚህ ቫወል ሌተር የምንላቸው ከመጀመሪያ አንስቶ እስከ መጨረሻ ድረስ ቫወላቸውን በመቀየር ድምጻቸውን በመቀየር እነዚህን ፊደላቶቹን በድምጽ ሊያሰፍሩልን ችለዋል ማለት ነው። እሺ እንግዲህ ቀጣይ ስናይ ደግሞ ዠ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዤ፣ ዦ። የዠ ኮንሶናንት ማለት ዜድ ኤች፣ ዜድ ኤች ከመጀመሪያ እስከ መጨረሻ አትቀየርም ማለት ነው። ዠ ስንል ዜድ ኤች ኢ፣ ዡ ዜድ ኤች ዩ፣ ዢ ዜድ ኤች አይ፣ ዣ ዜድ ኤች ኤ፣ ዤ ዜድ ኤች አይ ኢ፣ ዢ ዜድ ኤች ብቻ፣ ዦ ዜድ ኤች ኦ። ስለዚህ ችንን ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ ብለን እናነባለን ማለት ነው። ኦኬ ቀጣይ ደ፣ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ከዚህ ጋር የደ ኮንሶናንት ማነች? የደ ኮንሶናንት ዲ ነች ማለት ነው። ዲ። ደ ስንል ዲ ኢ፣ ዱ ዲ ዩ፣ ዲ ዲ አይ፣ ዳ ዲ ኤ፣ ዴ፣ ዲ-አይ-ኢ፣ ድ፣ ዲ-ኢ፣ ድ፣ ዲ-ኢ፣ ዶ፣ ዲ-ኢ፣ ድ፣ 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 ዲ-ኢ፣ ድ
ብቻ ዶ ዲኦ ብለን እንጽፋለን ማለት ነው። እንጽፋለን። እሺ ቀጣይ ጀ ጀ ጁ ጂ ጃ ጄ ጄ ጆ። እዚህ ጋር የጀ ኮንሶናንት ማነች? ጄ ነች። ጄ ጀ ስንል ጄ ኢ፣ ጁ ጄ ዩ፣ ጂ ጄ አይ፣ ጃ ጄ ኤ፣ ጄ ጄ አይ ኢ፣ ጂ ጄ ብቻ፣ ጆ ጄ ኦ። እሺ ቀጣይ ገ ገ ጉ ጊ ጋ ጌ ጌ ጎ። እዚህ ጋር የገ ኮንሶናንት ማነች? ጂ ነች። ጂ ገ ስንል ጂ ኢ፣ ጉ ጂ ዩ፣ ጊ ጂ አይ፣ ጋ ጂ ኤ፣ ጌ ጂ አይ ኢ፣ ጊ ጂ ብቻ፣ ጎ ጂ ኦ ብለን እንጽፋለን ማለት ነው። በጣም ጥሩ። ቀጣይ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ያው እዚህ ጋር ቲ የምንላት ኮንሶናንት ሌተር ለተና ለጠ ታገለግለናለች ማለት ነው። አልፎም ተርፎ ከኤስ ጋር ተጨምራ ጸ የምንላትም የአማርኛ ፊደል ኮንሶናንቱናም ከኤስ ጋር በመጣመር እንደ ጸ ትነበብልናለች። በሶስት መንገድ ትጠቅመናለች ማለት ነው። እሺ የጠ ኮንሶናንት ሌተር ማነች? ቲ ነች። ቲ። ስለዚህ መጀመሪያ ላይ የምንጠቀማት ባውል ሌተር ኢ ነች። ጠ ስንል ቲ ኢ፣ ጡ ቲ ዩ፣ ጢ ቲ አይ፣ ጣ ቲ ኤ፣ ጤ ቲ አይ ኢ፣ ጥ ቲ ብቻ፣ ጦ ቲ ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ማን ነው? ጨ ጨ ጩ ጪ ጫ ጬ ጭ ጮ። የጨ ኮንሶናንት ሲኤች፣ የጨ ኮንሶናንት ሲኤች። ስለዚህ ጨ ስንል ሲኤች ኢ ከቸ ጋር ተመሳሳይ ናት ማለት ነው። ጩ ስንል ሲኤች ዩ፣ ጪ ሲኤች አይ፣ ጫ ሲኤች ኤ፣ ጬ ሲኤች አይ ኢ፣ ጭ ሲኤች ብቻ፣ ጮ ሲኤች ኦ ብለን እንጽፋለን ማለት ነው። ኦኬ ሌላ ጰ ጰ ጶ ጴ ጳ ጴ ጴ ጶ። እንግዲህ የጰ ኮንሶናንት ሌተር እንደ ፐ ተመሳሳይ ናቸው። ፒ ናት ለሁለታቸውም ማለት ነው። ጰ ስንል ፒ ኢ፣ ጶ ፒ ዩ፣ ጲ ፒ አይ፣
ጳ ፒ ኤ ጴ ፒ አይ ኢ ሶሪ ጴ ፒ ብቻ ኦ ፒ ኦ ብለን እንጽፋለን። እሺ እዚህ ጋር ማነች? ጸ ጸ ጹ ጺ ጻ ጼ ጽ ጾ የጸ ኮንሶናንት ሌተር ማነች? ቲ ኤስ ሁለቱም በአንድ ሲሆኑ ማለት ነው። ቲ ኤስ። እሺ ጸ ስንል ቲ ኤስ ኢ ጹ ቲ ኤስ ዩ ጺ ቲ ኤስ አይ ጻ ቲ ኤስ ኤ ጼ ቲ ኤስ አይ ኢ ጽ ቲ ኤስ ብቻ ጾ ቲ ኤስ ኦ ብለን እንጽፋለን ማለት ነው። እንጽፋለን። እሺ ሌላ ፈ ፈ ፉ ፊ ፋ ፌ ፍ ፎ የፈ ኮንሶናንት ሌተር ኤፍ ነች። ስለዚህ መጀመሪያ የምትመጣው ቫወል ኢ ነች። ፈ ስንል ኤፍ ኢ ፉ ኤፍ ዩ ፊ ኤፍ አይ ፋ ኤፍ ኤ ፌ ኤፍ አይ ኢ ፍ ኤፍ ብቻ ፎ ኤፍ ኦ ብለን እናነባለን እንጽፋለን ማለት ነው። እሺ ቀጣይ ፐ ፑ ፒ ፓ ፔ ፕ ፖ የፐ ኮንሶናንት ማነች? ፒ ነች። ፒ ፐ ስንል ፒ ኢ ፑ ፒ ዩ ፒ ፒ አይ ፓ ፒ ኤ ፔ ፒ አይ ኢ ፕ ፒ ብቻ ፖ ፒ ኦ ብለን እንጽፋለን እናነባለን ማለት ነው። እንግዲህ ውድ ተመልካቾቼ የአማርኛ ፊደላቶቹን በእንግሊዘኛ መጻፍ ከዚሁ ላይ ይቋጫል። እናንተ ይህንን ቪዲዮ ደግማችሁ በማየት በደንብ ክትትል ልታደርጉበት ሞር የበለጠ ግልጽ እንደሚሆንላችሁ ሙሉ ተስፋ አለኝ። ከዚህ በመቀጠል በውስጥ መስመር ገብቼ የግሌን መማር ፈልጋለሁ ለምትሉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል ትምህርታችሁን መከታተል እንደምትችሉ ለማሳወቅ ፈልጋለሁ። ለዛሬው ትምህርታችን ከዚህ ላይ እናጠናቃለን። ቪዲዮውን እስከ መጨረሻው ስላያችሁልኝ አመሰግናለሁ። መልካም ጊዜ